አንተ በቦክሰር ቆመ ምናምን ደረትህን እያሳየ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ብሉ እንጂ። አረ በላን እናቴ እንግዲህ ያሳድግልን። ብሉ እንጂ አንቺ ያሳድግልሽ እናቴ። እኔ ጠላም ጠጣችሁ? አዎ ሁሉ ሁሉ ነው እናትዬ። እንግዲህ ምንድነው ያንቺ ነገር? ይኸውልሽ እኮ ባልጠራሽ እኮ ነው ይሻላል። አይ በሽ ያሳድግልሽ። በላችሁ? አዎ በላን ጠጣን። ያሳድግልን። 10 ብር ሞሰብ እንጀራ ፈሽታ 10 ብር አፈር ቤ እስከ ልጆቿ እኮ ነው መጣ ይበላች። ይኸው በ10 ብር ሞሰብ እንጀራ አይለፍልሽ። ታልጠቅስ ነበር እኮ ይሻላል። 10 ብር ሞሰብ እንጀራ ተበልቶ ምን አይለፍ። አረ ጠጣችሁ? ተድሪለሽ ሰዋላል አረቡ የሸርሙጣ ገረድ ልጅ ግማታ ሌባ ዘላለም ማስተለጥን ተናስተልኝ እንዴት ምንድነው ተፈጠረ? እንኳን ደረስክልን። ምንድነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። እኔ እባክህ እዚህ ከባድ ነው እባክህ። ምን አይነት ሰው ነው ደግሞ ውስጥ ነው እንደ እሺ ተናስተልኝ ነይተ ሰላም ጤና እንዴት ነሽ? ደህና ነኝ። ጋሽ ዮሐንስ ናቸው እያነዱ አሉት። አረረረረ እባክሽ አንቺ ጠጣ ገጨችኝ ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣሽም? ጥሩ ልጅ ቆንጆ ልጅ። እስቲ መንጃ ፍቃድ እባክሽ። መንጃ ፍቃድ ደስ ይላል። በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራስ እንዲህ ውስጡ ጥልቅ ነው አለሽ። እሱ ነው ገጨሽ? እሱ ነው አይደለ? እሱ ነው ገጨሽ? አንቺ የምትጠጪም አትመስይም። ምን እናት ጭራሽ መጠጥ አይመቸኝም። አይመቸሽም? ዮሐንስ ብቻ እስቲ መጣሁ። አንተ ምን አለ ትላለህ እንዴ? እቺ መሰለሽ ቆንጆዬ ልጅ ምንድነው ወደ ኋላ ተንደርድሬ ነገጭ። እስቲ መንጃ ፍቃድ አምጣ። ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ። ባለጌ ተንደርድሬ አንተ ነው ገጫት ገጨኝ ነው አለች። የለውም መኪና ተገጨ ትላለህ እንዴ? ለህግ አካል ማዋሸት ጥሩ ነው። ታኳርጌ ቆሞ ነበር አልነበር ቆምክ። አካዱ አስታውቃል እኮ መኪና እንዴ እሷ ከዮሐንስ ጋር አለችው። አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ገጭ በቃ እንደ እሺ ደግሞ እንደዚህ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ ልጅ ቆንጆዬ መኪና ይዘህ እያገጨ እና አይደለም ትላለህ እንዴ? አልነበርኩም መኪና ውስጥ ነኝ። ሰውዬ አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል። አንተም የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እንደ ባለጌ ነው። እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ። በጣም ባለጌ። አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ? ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጪኝና ችግርን ካለን እንደዋወላለን። ቤተሰብ ነው የምንሆነው። አንቺ ምን ይሄው አንቺ መንጃ ፈቃድሽን ባለጌ ነው አሰራል እንዴ? ተንደርድሮ እንደገጨሽ አስታውቃል እኮ ምልክቱ። ባለጌ እስቲ ንገሪኝ ቁጥርሽን እባክሽ። 09 እሺ ካርድ ላይ ሰክተሽ ነው እንዴ? አልሰከውትም። አንቺ ማለት ወዲኬ ነው ወደቅሽ እንዴ? ወይኔ ስልኩን ወይኔ ላሳይህ እግሬ ነው መጀመሪያ። አንቺ ግን ማነው ፕሮቫይደርሽ? ማነው እንደዚህ አቀማጥሎ የሚያኖርሽ? እግዚአብሔር እኔ እንደዚህ አስውሎ እያስኖረኝ አቀማጥሎ እያኖረኝ ያለው እግዚአብሔር ነው። ቴንክ ዩ። ስለቆየው አኩርፈኸኝ ነው? ይሄ ሁሉ ሰዓት ታስቆምኛለሽ? የኔ ፍቅር ታክሲ እኮ አጥቼ ነው። እሺ በኔ እንደማጨክን ካቃለሁ። በትናቱኝና የጅልጥልጥ ሪጥልጥ ማጣ እንደዚህ አይነት ሩምጥሙጥ ወንድ ልጅ ያስጠላል። በእናታችሁ
ብድግ እኮ ነው ማድረግ። የኔ ፍቅር እዚህ ምን ትሰሪያለሽ? አንተ ደግሞ ማን ነህ? ታውቀዋለህ? ሸርሙጣለሽ ደግሞ አንቺ። ቆይ እሱ ደግሞ ማን ነው? የኔ ፍቅር እንደምታስብ አይደለም። እናቴ ምን ትላለች መሰልሽ? ያለ ቦታው የተገኘ ነገር ርካሽ ነው ትላለች። መሰመስከው እኮ ይንቀት እንዴ ምንድን ነው የምትሰራው በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገህ ነው? ኧረ ምንም አላደረኩም እኔ። ወይዬልህ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንብብ ሲለኝ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ተራመጣ ተመለሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። እሺ የትኛው ነው? እስቲ ይሄ ነው? እሱ ነው። ምን ብላ ነበብኩ አንተ? እኔ 7 በሬ። ምን አጠፋ? ምን አጠፋ አንተ? እኮ ምንም እኮ አላጠፋ። ትክክለኛ እንዴ? ትክክል ነህ። እንግሊዘኛም አለ ሌላ። መጀመሪያ ላይ ያለው ነው። እስቲ ምን ብላ ነበብከው? ሄደች ሄደች ሄደች። እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደዚህ የሚያንገላቱ? እኮ ወላጅ የአንድ ብር ፌስታል ነው እንደ ዝም ብሎ ተንጠልጥሎ የሚሄደው። ትክክል እኮ ነህ ካንተ እኮ ማየ። እኔ እኮ በጣም እኮ Hey y'all, come look at this. ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ በቃ ልደውላትና ጠርቻት ዊዝን 2 months የሚያምር መቀመጫ እንድትሰራ አደርጋታለሁ። ዌልካም Tu vem preparado, vai fazendo a posição, vai tomar soca, tu, esse é o menor. My name. Tecnologia. ለሞተው አልቅስ እንጂ አልቅስ ለሞተው። ቆይ ምንድነው የሚባለው? ለሞተው አታልቅስ፣ አልቅስ አእምሮው ለሄደ አእምሮው ለለቀቀ። ለሞተው አታልቅስ፣ አልቅስ አእምሮው ለሄደ። እኔ ማለት ትወነ ነው። እሺ ብታረጋ ታጎራኛለህ ባሪ። እሺ በቃ መጣ። እሺ ትሰርጃት ጀምር። አዎ እንግዲህ ትጀምሩልኛላችሁ፣ ትሳሳሙልኛላችሁ። አሁን ትሳሳሙልኛላችሁ። ትሳሳሙልኛላችሁ። እናትዬ ቀረጻ ላይ ነው። ወጣትኝ ወጣለሁ፣ ግን መሳሳም የለም። አይኔ ግን ትሳሳምን። እሺ እንትን ታረጊልኛለሽ። ምንድነው ደረቷን ትዳብስልኛለህ። ደረቷን ዳብሰህ ምናምን ነው የምትጀምረው። ደረቷን እየዳበስካት ትጀምራለህ።
አንተ ህሊና ከታዘዘልህ ዳብሳት ስራ አይደል እናትዬ፣ በቴክኒክ ይገባል አልኩሽ እኮ በቴክኒክ ይገባል። አዎ አሃ እና እኔ ዳብስለታ እኔ ዳብስለት እንዴ እናትዬ፣ ስራን ያዝነው አልኩሽ እኮ እኔ አርስብለትም። እሺ አሁን በቴክኒክ ይገባል። አንዴ ወጣ በይልና ትመለሻለሽ። አንዴ ወጣ በይ። ቅርታ በጣም አሁን ምን ታደርገኛለህ? ሳማት ራስ ሳማት ምን ነው እንጀራ አይቀርም ስራ አይቀርም እንዴ? ሳማት ይላል እንዴ? ብርቄዋ ጉድ ሆንኩልሽ። የምን ጉድ ነው ደግሞ? አመቱ አይደርስም ብዬ የዮሃ እሺ፣ አይ እንጀራ ነው ለካ የተሳልኩ። የት መጥቶ ነው የሚከፈለው? ይበልሽ እስከዛው እናቴ እስካናስ ግተሽ ሰውን ጉድ አስባልሽ እኮ ሀያ እንጀራ። የምን ጉድ ነው የምትይ አንቺ? አለሽ 500 ብር የተሳልሽ። ኧረ የኔን አስተውስሽ። ያንቺም እኮ 30 እንጀራ ነው። ለምን እንደዚህ አናረግም? እኔ 5 እንጀራ አንቺ 200 ብር። ኧረ አሁን እንደሱ እናርገው ለቀለል እና አንቺ ብርጥ እና እናቴ ያንቺ እኮ 5 እንጀራ በ20 ብር 100 ብር ነው። እኔ ካንቺ የበለጠ ላወጣ ነው። አንቺ ብርጥ ይብላይ አንቺ ችግር የለም። እኔ ስጤፍ አስመጥቻለሁ። አንቺ ክብረ ቢስ አራፈር ቢያቺ ግግር አድርጌ አወጣለሁ። አንቺ ጋራም 500 ብር የታባሽ አምጥተሽ ነው የምትከፊ። ዶርም የለሽ ምን የለሽ የቡና የአንድ መለኪያ መግዣ የሌለሽ አንቺ ችግር የት ይመጣል? ውጫውን አንቺ እንደው ይኸውልሽ ለማይቆይ ትመጭና ትዋረጃታለሽ። እኔስ ግግር አድርጌ አወጣለሁ። ኧረ ይብላይ ላንቺ ማን እንደሚከፍል